ያልኩት ነገር ምንድነው ቤተሰብ? ይሄ ነው ምንድነው ያቢ እንቁላል። አዎ እንቁላል ብዙ ጊዜ አልሰራሽልኝም አይደል? አሁን ዛሬ ይሄ እንቁላል ትሰሪልኛለሽ። እንትን ቡና አላፈላሽም በዚህ ጠዋት? አፈልተሻል? እሺ ናፍቄሽ ነበር። ናፈኩሽ? እሺ ይኸው ነይ እንኪ። ልቦ ምን ነው ደብሮሻል? ያው ሰላም ውድና የተከበራችሁ የኛ እንቁና ተወዳጅ ቤተሰቦች እንዴት ናችሁ? ቤተሰብ እኛ ደህና ነን። እኛ ጋር ሁሉ ሰላም ነው። እናንተ ጋር ሁሉ ሰላም? ጠፍተናል እናውቃለን። ያው ትንሽ ጠፋን። በዚህ ለቀን ነው ምናምን ጠፋን። ያው አንዳንድ ነገር እያስተካከልኩም ነበር እና ቤተሰብ እናንተ ደህና ናችሁ? ዛሬ ቤተሰብ ላብዬ ያው ማታ አብዬ ጋር ነበር የሚያደርኩት፣ እዛ ነበር ያደርኩት። ግን የሚያስፈልገኝ ዕቃ አለ ብላኝ ያን ዕቃ ይዤላት ያው ከትላንት ወዲያ ደግሞ የተሰራው ቪዲዮ ትንሽ እናንተንም ረብሿል። እኔም ትንሽ ተረብሼ ነበር። ያው ብዙ ነገር አላወኩም ነበር፣ እኔንም ረብሾኝ ነበር። አሁን የአብዬም ደህንነት የልቦም በቃ የሁላችንም ደህንነት እናሳያችኋለን። ግን ከዛ በፊት ቤተሰብ እዚህ ጋር ይሄ ነገር ታውቁታላችሁ። የድሮ እነማዘር ያው ፀጉር እንትን የሚሉበት የሚቀቡት ምናምን ነገርና ብዙ ነገር አምጣልኝ ብላኝ ዕቃ ይዤላት ብዙ ጊዜ ደግሞ ቀን ሙሉ በቃ እንጨትም ቀን ሙሉ እያቃጠለች ስለምትውል እንጨትም አልቆብኛል ይዘህልኝ ብላኝ ነበር። እንጨትም አምጥቼላታለሁ። ግን ከዛ ከእንጨቱ በላይ አብዬ የሆነ ነገር ማለት አንድ ነገር ሰርታልኝ እንትን አትልም። ያው ከሰራችልኝ ቆይቷል። እስቲ በዛ ነገር አብዬን ዛሬ ትንሽ እፈትናታለሁ። አብራችሁ ናችሁ ከኛ ጋር አብራችሁ ናችሁ ጊዜያችሁን ከኛ ጋር አድርጉ። አሁን ይሄን ወደ አብዬ ቤት እንጨቱም ቀድሜ ይሄን አድርሼ ልምጣ። በዛውም አብዬን ሰላም ልበላት። ትንሽ እስቲ ሰርፕራይዝ ላርጋት። ተከተሉኝ። እንጨቱን ካሜራማን መጥቼ ወስዷል። ቤተሰብ ያው በቀደመት በነበረው ነገር ትንሽ ደብሯቸዋል። በጣም ይቅርታ። ያው እነግራችኋለሁ፣ ምክንያቱም ምን እንደነበረም እነግራችኋለሁ። እና ቤተሰብ እስቲ አብይ ዛሬ እንዴት እንደሆነች ዋው ከርቀት ልቦ አለች ማለት ነው። ከርቀት ልቦ ደህና አደርሽ? አብዬ ደህና አደራችሁ? አቡ ደህና አደርሽ? የኔ እናት ይወዲ አብዬ እንዴት ነሽ? ሰላም ነው? ነይ ልቦ እንዴት ነሽ? ሰላም ነው? አብዬ ነይ እስቲ። አቡ እንትን ቡና አላፈላሽም በዚህ ጠዋት? አፈልተሻል? እሺ ናፍቄሽ ነበር። ናፈኩሽ? እሺ ይኸው ነይ እንኪ አብዬ። እዚህ ጋር የምትወጂው ነገር አምጥቼልሻለሁ። ነይ እስቲ። ይኸው ቅባት፣ የፀጉር ቅባት ምንድነው? ምንም እኮ የለበትም እዚህ ጋር። እሺ ስሚ፣ የፀጉር ቅባት አምጥቼልሻለሁ። እንጨትም ገዝቻለሁ። እሺ እንጨትም ያው እና አምጥቼልሻለሁ። የምትወጂው የፀጉር ቅባት አምጥቼልሻለሁ። ግን ዛሬ ቅድም ጊዜ እዛ ጋር ያልነገርኳችሁ ነገር አብዬ ብዙ ጊዜ አልሰራችልኝ። ልቦ ነይ እዚህ ጋር አልሰራች። ቆይ ላሳይሽ። ናማንሽ በዚህ ምን አባልጨክ ከዛሞ በዛ አይጠበጠ ማብሊም አብዬ ነይ ልቦ እዚህ ጠገብ ብዙ ጊዜ አልሰራችልኝም ያልኩት ነገር ምንድነው ቤተሰብ? ይሄ ነው። ምንድነው ይሄ አብዬ? እንቁላል። አዎ እንቁላል ብዙ ጊዜ አልሰራችልኝም አይደል? አሁን ዛሬ ይሄ እንቁላል ትሰሪልኛለሽ። እንትን ድብልቅ አናፈኩሽም? ልሂድ ልቦ። ላንቺም ላብዬም ሳሙና አምጥቻለሁ። እሺ ይኸው ሳሙና አምጥቻለሁ። እሺ ሳሙና እንትን በይ፣ ልብሳችሁ ዛሬ አጥብላችኋለሁ። ይሄው አብዬ ይሄ ግን አሁን ሰሪ ግሊሰሪ ምናምን ገዝቼልሻለሁ። ይሄ የተሰነጣጠቀው የለም የምትቀቡት። እሺ ልቦ እንቁላሉ አግሰሻት አብራችሁ እንቁላሉ ስሩት። አሁን የተነሳሽው እንጂ ቆያ። እሺ ታጠቢ፣ እጅሽም እግርሽም ፊትሽም ታጠቢ። እስከዛ እኔ ለቤተሰብ ፏል አድርጋቸው። እሺ እስከዛ እንትን በይ። እሺ ከዛ ቁርስ አብረን እንበላለን። አብዬ እንጨቱ እኮ እዛ ጋር ነው። እንጨቱ አልናፈቀሽም?
እንጨቱ በጣም ነው የናፈቃት። ምክንያቱም አብዬ እንጨት ካላት ቡና ካላት ቀን ሙሉ ነው እያፈላች የምትለው። ዛሬ ቀናችን እዚህ ፏ አድርገን ነው የምናሳልፈው። ያው አብዬ ትንሽ እንትን የቸገሯት ነገር ነበሩ። ያው ለአሁኑ ለጊዜው የቸገራት ነገር ነበር። በትንሹም ቢሆን ይዤላት መጥቻለሁ። እንጨት፣ ቅባት ምናምን ነገሮች እና ያው እነዛ ነገር ቸገሯት ነበር። ይዤላት መጥቻለሁ። አሁን ከአብዬ ጋር ከልባባ ጋር ፏ እያልን መዋል ነው። ልቦ ታጠቢ፣ ቁጭ በይና ታጠቢ። እንደዛ የተረበሸችው በቀደመት ነይስ ታብዬ እንጨቱ እኔ አመጣዋለሁ። ሶስቱ ነው እንደዚህ ተሸክሜ ያመጣዋለሁ። አትኮሪብኝም አይደለም አንቺ እንዳደክሚብኝ እኔ አመጣዋለሁ። ቤተሰብ እንጨቱን ይዤው ልምጣ። እኔ አብዬ ሽቡኖ አፍያ እኔ እንጨቱን ይዤ ልምጣ። እስቲ ይሄ እንጨት ባንዴ አልችለውም። ትንሽ አብዬ አሁን ይሄ እንጨት የለም ቤተሰብ ሁለት ቀን እንትን አይልም፣ አይቆይም። በሁለት ቀን ውስጥ አይቆይም። ይሄ እንጨት ያልቃል። ለዛ ማን ነው? እሺ ቤተሰብ እንዲህ ነው። እሺ አብዬ ነይ አትድከሚብኝ። እኔ አመላልሰዋለሁ ነይ። እና ቤተሰብ አብዬ የግድ እንትን ማለት አለባት። ብዙ እንጨት ካላመጣችሁ እንትን ደስ አይላትምና ይሄ እንጨት ከነገ ወዲያ በ3 ቀን ውስጥ ያልቃል። ምክንያቱም ቀን ሙሉ እንጨት ቡና ካለ ቀን ሙሉ እየተፈላ ስለሚሆን ምግብ የሆነ የሚሰራ ነገር ካለ ቀን ሙሉ ነው እንትን እየተባለ የሚውለውና ማለት ወይኔ እኔ እናት ቆይ አብዬ ቆይ መጣሁ። አብዬ ይቅር እኔ አነሳለሁ አልኩሽም። ታስሮጭኛለሽ። አወራዚና ወረዛ እኔ አመላልሰዋለሁ አልኩኝ። አብዬ እስቲ ዞሬ ደከመን። አብዬ ደከመን። እሺ አሁን አንቺ እሺ አሁን ይሄው እንጨት አመጣሁልሽ አይደል? የምትፈልጊው ነገር አመጣሁ አይደል? አሁን የሚሰራውን ምግብ ይሰራል። እስቲ ይሄማን እንትን ማለት እንቁላል ነው እንትን የሚባለው ቤተሰብ ትንሽ ደከመኝ። አብዬ እኔ አመጣዋለሁ ስላት እሺ አላለችኝም። አስሮጠችኝ ወደዛ እና ፏ እያላችሁ ነው ማለት ፏ በሉልኝ እንዳይደብራችሁ። ያው በቀደመት ምን ሆና ነው እያላችሁ ነበር። ነገር ምን ሆና ነው ብላችሁ ብዙአችሁ እንትን እየተናገራችሁ ነበርና ትንሽ የሰፈር ትንሽ ልጆች አሉ፣ ህፃን ልጆች እና ዝም ብሎ እንደዚህ መንገድ ሲያልፉ ምናምን ነገር ነካክተዋታል። ትንሽ ነካክተዋታል መሰለኝ። እኔ እንትን አልኩኝ ነበር። የሰፈር ልጆች ጠይቄ ነው እንደዛ ያሉኝ። በዛ ምክንያት ነው እንደዛ እንትን የተረበሸችው። አሁን ኖርማል ነው። አሁን ደህና ነች። ልባባም አብዬም ደህና ነች። ነሽ ቆይ ታደርጊያለሽ። ይሄው በቃ ሰዓቱ ተጀመረ። አሁን በ2 ቀን እንጨት ያልቃል። ለዛ ምን አደርጋለሁ? በሳምንት 1 መኪና እንጨት ላብዬ ማውጣት አለብኝ እና ቤተሰብ ያው አብዬ ዛሬ እንቁላል ነገር ሰርታ ፏ አድርጋ ታበላኛለች። ያው እንበላለን አብረን። ልቦ ተነሽ፣ እሺ ተነሽ። በቃ ታጠብሽ አይደል? እና ቤተሰብ አብራችሁ ሆናችሁ ከኔ ጋር እንዳይደብራችሁ ፏ በሉ። እስቲ ቤቱ እንዴት እንደሆነ እናሳይ። ቤቱን ታይታላችሁ ቤተሰብ። ያው እኔ የሌለሁበትና እኔ ያለሁበት ቤቱ እንዴት ነው? እስቲ ከርቀት ሳየው ትንሽዬ እንትን ብሏል። ትንሽ የቆሸሸ መሰለኝ። የቆሸሸ ስላችሁ ትንሽ እሱን ጸዳ አደርገዋለሁ። በቃ እንደነገርኳችሁ ዛሬ ሁሉ የዚህ ነው ፋያል ነው እንትን የምናሳልፈው። ቤታችን በጣም ቀዝቅዟል ቤተሰብ፣ በጣም ቀዝቅዟል። ያው ሁሌም እኛ እየተናገርን ነው የእናንተ እርዳታ ከሚባለውም ጊዜ በላይ የእናንተ እርዳታና እገዛ ያስፈልገናል። በቃ ይሆናል አይደል አለው የሆነ የሚሰማኝ ኮንፊደንስ የሌለው ነውና አብራችሁ ሆናችሁ እኔን እያበረታታችሁ እኔን እንትን የምትሉ በጣም እናመሰግናለን ቤተሰብ። እና ያው እንትናችሁ እንዳይለይ፣ አንድነታችሁ እንዳይለይ ቤተሰብ፣ አንድነታችሁ እንዳይለየን ከኛ ጋር አብራችሁ ቆይታችሁ ከኛ ጋር በቃ ብዙ ነገር እንትን የምትሉ ቤተሰብ አላችሁና በጣም እናመሰግናለን። አብዬ ነይ እስቲ
አንዴ ነስቲ አዎ ተናገር። እሺ አሁን እንዴት ነሽ? እሺ ተሻለሽ? ተሽሎኛል እያለች ነው አብዬ። እንደዚህ የለም አንደኛ ፀሐይ ላይ አትቆሚ እሺ። ለኔ ብለሽ እንዳትቆሚ፣ ለቤተሰብ ብለሽ እንዳትቆሚ እሺ አብዬ። እሺ እሺ ምን ደብሬው እሻፊ ግቢ። እሺ ግቢ ቤተሰብ ያው አብዬ ልቦ ነይ እስቲ ለነገርኩሽ ልብሱን ይታጠባል። ልብሱን እጠቢ፣ እኔ ማጥብልሻለሁ። ቁርስ እዚሁ እንሰራለን፣ ፏ እንላለን። ውሏችን እዚህ ነው። እሺ የትም በጠዋት ሌላ ቦታ መሄድ ምናምን አይቻልም። እሺ እና ቤተሰብ ያው ሁሉም ነገር ተናግሬ ጨርሻለሁ። ያው አሁንም ቢሆን እንትናችሁ እንዳይለየን እና የሆነ ነገር አስቤያለሁ። እስቲ ከተሳካልኝ ያው በአላህ እርዳታ ሞክሯለሁ ብዬ አስቤያለሁ። ምክንያቱም ምንድነው ያው የአንዳንድ ቤተሰብ ብላችሁኛ የካሉባባ ጋር ያለ የተገናኘ ነገር ያነሳችሁልኝ ነገር አለ። ያ ነገር ምን እንደሆነ እናንተ ድረሱበት፣ ያው አሳውቂ ምን እንደሆነ። ግን በተቻለ አቅም በውስጥ በኩል እየሞከርኩ ነው፣ ብዙ ነገር እያደረኩ ነው በተቻለ አቅም። አሁንም ከሚባለውም በላይ እንትን እላለሁ። ያ ነገር ስደርስበት ለእናንተ ነግራችኋለሁ፣ እንደዚህ ብዬ ነግራችኋለሁ። ያው በሉባባ እንትን የሉባባ ጉዳይ ነው። ልቦ ምን ነው ደብሮሻል? ይሄ እስቲ ፍጩ፣ ይሄኛው ፍጩ። ሁሌም እኔ የለውም ብለሽ ያማል አይደል? እንደዚህ አጩ እኔ የለውም ብለሽ ነው አይደል እንደዚህ የምታስዩ? ልቦ ይሄ እንዳታስይ ታይ። እሺ በይኝ። ቡናው ፈላ። እሺ በቃ ወሪ ምንም አያደርግልሽም። እጅሽ ላይ ምንም አትሰሪ እሺ፣ እጅሽ ላይ ምንም አትሰሪ ልቦ። እሺ በይኝ። እሺ እና ቤተሰብ ያው አሁን በዚህን ሰዓት ደህንነታችን ይሄን ይመስላል። የልቦም የአብዬም ደህንነት ይመስላል። አብዬ ነይ እስቲ አንዴ። እና ቤተሰብ ያው ይሄን እንመስላለን፣ ይሄን ይመስላል። እና አማን ትንሽ ከቤተሰብ ጋር ወደ የሆነ መንገድ ሄዷል። ለዛ ነው እንትን ያለው። በቀጣይ ይመጣል። ለዛ ነው እንዳይደብራችሁ ቤተሰብ፣ መንገድ ስለሄድ ነው እንዳይደብራችሁ። አብዬ አቦ ነይ ሳንዴ። ለነበረን ጊዜ ቆይታ ይህን ይመስል ነበር። በያላችሁበት ቦታ ሰላማችሁ ብዝት ይበልን። እንወዳችኋለን። አንድ ላይ አብዬ። ኧረ ተሻምነው ሼክ ነው ይሁን። ቻው